ሲኔም በልጥ ቢካልኩስ አልፈልግም ምን ለኔ አላስባል ወደ ነገር አትሰበያ እኔ ነገር አላሰብኩም ተሽዋሽ ደግሞ እንደዚህ ታለሽ ያን ክፉ ነገር እንድናገር ታረጋኛሽ ተቀምጠሽ ነው ተጣፋር ገርማ መጣው ታዲያ እኔ ስሰራ አይደል ሊኖርኩት እንዳልሽ አይሆንም ምን የራሴ ጀምር የራሴ ብር ነው የተቀመጠው ያንተ ብቻ ነው ውሳኔ መኖር አለበት አይ ታዲያ ለአባቴ እኮ ነው አንተ ቆይ ጀምር ችግራችሁ ሴቶች እናንተ በሰበሰብ ስትይ ራስሽ ባል እኔ አንዴ እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨልሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወደ ኢትዮጵያ ቤተሰቦቻችን እንዴት ናችሁ ደህና ናችሁ ወይ እኛ ሰላም ነን አልহামዱሊላህ እናንተ እንዴት ናችሁ ደህና ናችሁ እና ዛሬ በአዲስ ፕራንክ መጥቻለሁ የዛሬው ፕራንክ ደግሞ ለየት ያለ ነው ፈተና ነው ማለት ነው ያው ፈተና በሉት ዛሬ አሁን ማለት ነው ኢብሮ ከስራ ሲመጣ ስልክ አወራለሁ ማለት ነው ስልክ ማውራድም ቤተሰቦቼ ጋር ኢትዮጵያ ከዛ ወራና ልክ እሱ ሲገባ ልክ ክላስ ሲገባ 200 ሺህ ብር ምናምን ላለሁኝ ያኔ ከዛ እሱ ሲመጣ ቤተሰቦቼ ለአስፈላጊ ጉዳይ ነው በቃ አባቴ ይፈልጎለው ብር 200 ሺህ ብር ላኪ ብለውኛል በኢትዮጵያ 200 ሺህ ብር ማለት ነው እና 200 ሺህ ብር ላኪ ብለውኛል መላክ አለብኝ እንደውም በቃ ባስቸኳይ ብለውኛል አሁኑኑ ላክ ማለት እኔ ደግሞ ስራ ስለፈታሁኝ አሁን ትንሽ ቆይት ብያለሁ ስራ ስለፈታሁኝ እሱ ደግሞ እየሰራ ስለሆነ ለዛ ነው ፈተና ነው ያልኳችሁ ማለት ነው እሺ ይለኛል አንብ ይለኛል ግን እኔ ባሌን አውቀዋለሁ ባንዴ ነው እሺ የሚለኝ ማለት ችግር የለውም በቃ አሁን ይገባል የሚል ነው የሚመስለኝ እኔ በተለይ አባቴ ፈልጎት ከሆነ ያኔ በጣም ደስ ይያለው ነው የሚልክልኝ አውቃለሁ ግን ደግሞ ያው ለእናንተ ጥሩ ባልም እንዳለ ለማሳየት ነው ማለት ነው መጥፎም ወንድ እንዳለ ጥሩ ወንድም አለ ለማለት ነው ያው ብዙ የሳውዲ አረቢያ መጥፎ ናቸው ወንዶቹ ምናምን ስለሚባል የኔ ደግሞ ምርጥ ባል ስለሆነ ለእናንተ ለማሳየትና ለትምህርት ነው ማለት ነው እና አሁን ሽድ ቤት ነው ሲመጣ ልክ በሩን ክፍት ሲያደርግ 200 ሺህ ብር ላለው የችግር የለውም መልካለው እንደ ይላካል እናንተ ፈልጋችሁ ነው እንደ ደግሞ ለብር ምናምን ነው ምለሽ ገብታችኋል ወዶቼ ከዛ እንደዛ ብዬ ምናየው ይሆናል ማለት ነው ያው እሱ ብዙ ጊዜ ፕራንክ ስለሚያደርገኝ ባለፈው ልጅ አለ ብሎ ፕራንክ አድርጎኝ ነበር በጣም ተናድጄ ነበር የእውነት መስሎኝ ነበር እና አሁን ደግሞ እስኪ የኔን እናያለን አሁን ድምጽ እየሰማሁ ነው ወዴ ቆይ መጀመሪያ ግን ካለ ያደርገው ያባቴን ቁጥር ማለት ነው ካለ ያደርግና ሚስኮል ሄዳል እንደ ቆይ ዝም ብዬ በደውል ግን አይ መጀመሪያ ልደውል አባቴ ጋር ሚስኮልም ከሄደ ዘው ይደውሉልኝ ማለት ነው ምክንያቱም ፈልገዋለሁ ዳድ እስኪ ቆይ እያየችሁ ነው ይታያል ይሄ ደግሞ ላዚም ነው ያኔ ግዴታ ነው ድምጼ አይሰማም ማለት ነው እስኪ ዝገል አድርገው ይታይ መስለኛል እንዴት ጋር ምድብቅ ያለብኝ እንደዚህ ባረጋው እንዴት አይታይማ ታያል እንደዚህ አይታይ ማሽ ማይ ዳድ አባቴ ጋር ነው የምደውለው ሲመጣ አሁን አወራለሁ ማለት ነው እዚህ አባቴ ቁጥር ነው ደግሞ እንዲያሰርቁ ቁጥር እሺ አባቴ አዎ ችግር የለውም ማለት ስንት ብር ነው ብሩ ስንት ነው 200 ሺህ ብር እንዴ ደግሞ ወይ ቆይ አባቴ ነው እንዴ ታዲያ ደግሞ ለ200 ሺህ ብር ነው እንዴ የምትጨናነቀው ችግር የለውም ሰላም እሺ አራኔ ልክልሃለሁ ችግር የለውም ደግሞ ታዲያ ለ200 ሺህ ብር ነው እንዴ እኔ እኮ ብዙ ብር መስሎኝ ነበር አዎ እሺ ኢብራሂምን ነግረውና እንልክልሃለን አሁን ማለት ነው እሺ የኔ አባት እሺ ቤተሰብ ሰላም ነው ሰላም በልልኝ በቃ አዎ ስራ ነው እሱ ስራ ስለሆነ ችግር የለውም እሺ ቻው እሺ ወዴ እሺ አባቴ
እደውልልሃለሁ ብሩ ሲገባሽ። ታዲያ ልጅ አይደል እንዴ ለዚህ ያልሆንኩኝ? ምንም ችግር የለውም። መረዩስ ደህና ነው? አይ እኔም ናፍቆኛል። ሰላም በልልኝ። እሺ ቻው ቻው። እሺ እደውላለሁ በኋላ ላይ። እሺ አባቴ ሰላም ብለዋል። ሰላም ብለዋል። ለምንድን ነው? እንዴት ናችሁ? ደህና እየሰራችሁ ነው ወይ? ስራ የተማት ስራ ይሰራል አንተ? እኔ ስራ አይደለኝ እኔ ስራ አይደለኝ እንጂ አንተማ ስራ አለ። ታዲያ ምን ችግር አለ? ወዲያ አልፋል እዳ አንተ ልጅ ስራ አይደል የኖርኩት? አሁን ስራ ቦታ እንዴት ስራ ነው? አባቴ እኮ ብር ፈልጎ እንደሆነ ጉዳይ ብር ፈልጎ ነበር ኢትዮጵያ። አባቴ ለምን ታላለ? የሚያስተካክለው ነገር ነበር እዛ ነገር የለም። አትደውይ ቤት ነበር ማለት ባያዘው ብር ጋርዲ የ200 ብር ያመጣሽ 200 ብር አላልከም? 200 ሺህ ብር ነው። 200 ሺህ ብር ነው። ይቀላል እኮ ነው። በዚህ ስንት ብር ማለት 200 ሺህ ብር ማለት በዚህ ርካሽ ነው። 10 ሺህ ብር ራሱ አይሞላም። ስንት ብር ስንት ሪያል ነው የሚሆነው? በዛ ላይ አባቴ ነው አይደለም 200 ሺህ ከዛም በላይ ቢል እኔ አደርግለታለሁ ብር ቢኖረኝ። አሁን አትጃጃል። አካውንቱን ስልክልሃለሁ በዋትስአፕ ወይም አለህ አይደል አካውንቱ? ረጋግኝ ነው ብራን ነው ምን ማለት ነው? ይሰራ አይደል እንዴ? ለምን ጉዳይ ፈልገው ነው? እዛ ውሃ ምናምን አስገባለሁ ብሎኛ ብዬ ልባለፈው ግቢ ውስጥ ለምን ነው? በዛ ላይ አጥር ምናምንም አለ። ስለዚህ 200 ሺህ ብር አስቸኳይ ነው ብሏል። ሲጀመር እሱ ያኔ ይመስለኛል ከሰው ተበድሮ ከፍሎ አሁን ፈሰው ለኛ ቤት ነው ወይስ ለራሳቸው? እንደንተ ራሳቸው ነው እንጂ ለኛ አይደለም። በእኛ ሆነ ራሳቸው ዙሩ የኛማ የነሱ ማለት የኛ ነው። እኔ ኮዴስ ይለኛል አሁን ራሱ ባረግላችሁ ደስ ይለኛል። በሉ ለምን አይደለም ዙሩ ብር አለ ማለት የተወሰነ ብር አለ። እሺ 200 ሺህ የሚመጣው ስንት ሪያል ነው ሲጀመር? አንተ ቆይ ምን ሆነው እንዴ? ስንት ሪያል ነው የሚመጣው 200 ሺህ ብር? ነው ስለው አውርቻለሁ ነው ስለው አውርቻለሁ። አይ ተርሴና ምናረው አዩ 6000 ራሱ አይሆንም 5000 ምናምን 200 ሺህ ብር ነው 5500 እና አሁን ታስገባልታለህ እንዴ? ሱስ እዛ እየፈጋድ ታደለኛ እንኳን ካልኩም እሺ ተይው አልካድክም። ታዲያ ምን አከለከ ማለት ጊዜው አይደለም ጊዜ ምናምን ይላል እንዴ? ቁጭ ብለሽ ስራ ጠፍቷል ታውቂያለሽ። የኔም አንድ ቀን ነው የሚሄደው። ያለችንን ብር ሞታን ብንለካው ጥሩ ይመጣል ያስፈልግሽ እንዴ? እኔ ታዲያ ለምን እኔ እንኳን አይደለም ለአባቴ ይቅርና ለማንም መልክ አሁን ሰበ እንደዚህ ለምን ታስቢያለሽ? እኔም እኮ ብናረግላቸው ጥሩ ነው ግን አሁን ሰዓቱ አይደለም። እንዴ እሱ ሰዓቱ ነው ለሱ ሰዓቱ ነው። ሰዓቱ አይደለም ትላለህ እንዴ? አትቀልድ የምር አትቀልድ። እኔ መልሽንም ስሚ እየሰማሁ ነው ግን ደግሞ ብር አስፈልጓቸዋል እያልኩ እኮ ነው። ነው ዲኔኮ ለኛ ከማሰብ አንፃር ነው። በእኛም እንደምታስበው እኔ እኮ ስራ ገባለሁ ስራውኝ ቦል እንደዛ አትለኝም ነበር። ስለዚህ ጊዜ መስጠቱን ከሆነ ጠይቃቸው ያኔ ሰው ጋር እኔ አባቴ ደውዬ ጊዜ ምናምን አልመልክልሃለሁ ነው ያልኩት። ማለት እኔ ዘንቼብህ ነበር ምንም የምታንገናግረኝ አልመሰለኝ ነበር። ለዛ ሰብ ካላሰብክ አይደለም ግን አባቴ ነው ያኔ ግዴታ ሆኖብኝ ነው እኔም ታውቃለህ። በዛ ላይ ለአባቴ ነው ደግሞ ለሌላ ሰው ለወንድም ለእህት ቢሆን ይደብራል። በዛ ላይ እንዳንተ ራሴ ብር እኮ ነው ያንተ ብር ማለት እኔ አልሰራሁም ማለት ታዲያ ምን ማለት ነው? እንደዛ ለራሳችን አስቤ ነው ማሪ። አትሰብ ለኔ የምታስበው ለአባቴ ሰብ እንዴ አምሻኔ ለቤታችን ሳናስብ እንደዛ ባላባት ይችላልሽ እኔ አባቴ ነኝ በልጥ ቢካልኩስ አልፈልግም። ምን ለኔ አላሰብኩም ወደ ነገር አትሰበኝ እኔ ነገር አላሰብኩም። ተሽዋሽ ደግሞ እንደዚህ ታለሽ
ለምን ክፉ ነገር እንድናገር ታደርጊኛለሽ? ተቀምጠሽ ምናምን ተፈር ገርማመጣው ታዲያ እኔ ስሰራ አይደል ነው እንዳልሽ አይሆንም እኔ የራሴ ብር እኮ የተቀመጠው ያንተ ብቻ ነው ውሳኔ መኖር አለበት አይ ታዲያ ለአባቴ እኮ ነው አንተ ቆይ ጀመር ችግራችሁ ሴቶች እናንተ ቤተሰብ ስትይ ራስሽ እኔ አንድም ቀን ቤተሰብ ይያላቅም አትዋሽ እኔ ለመጀመሪያ ጊዜ ጠየቅኩ ራሱ ብር አደጋ ላይ እንደምኖር እየነገርኩሽ ነው ምን አደጋ አንተ ቆይ ምንድነው አደጋው አሞናል እንዴ ታመናል ወይስ የሆነ ችግር አለ እሺ ይሄን ስራውን ቢያቆምስ ያቆማ ታዲያ ሸሪካው ቢያቆም ምን ነው ወይ ታዲያ ያቆማ ታዲያ እኔ ስራ አይደለም ሆኔ ከፍላለሁ ብርን ከፍላለሁ የምሬን ነው እንዴ ማታሽ እንደዚህ አይነት ነገር አትናገሪ ማታኝ ያልሆነ ነገር አትናገሪ ሰሞኑን ወጣ ያልሽ ነው ምን አደረኩኝ እኔ እንደዚህ እንደዚህ እኔ ከማሰብ አንፃር ነው እና ታዲያ እኔ እኮ ያልኩ ብር ፈልጋለሁ ለአባቴ ነው ያልኩ አንተም ቢያልክ ስለዚህ ሰርቼ ከፍላለሁ ትንሽ ታገሱና ነገራችሁ እንዴት ነው የሚታገሱት ቆይ ብር ተበድሩ የሆነ ነገር ራሱ እሽልሽ እልና የሆነ በቃ እልህ የምትገባቢው ነገር እና ታዲያ ገዛ የራሴ ብር እኮ ነው እንዴት ነው አንተ ቆይ እንዴ ለምን ፈልገህ ነው እንዴ አጠናግሮ ማለት ነው የራሴ ብር እኮ ነው ምንም ተጠናግረኝ ብር እኮ የራሴ ነው ያንተ ብቻ አይደለም ሳ በዛ ላይ አባቴ ለኛ ስንት ነገር ይሆናል አንተ ለዚህ ላረባብ እንዴት ትላለ አዎ በጣም ብዙ ነገር አድርገውልናል እና ታዲያ እንዲያላልኩሽ እና እስከ ስንት ጊዜ ልበላችሁ እሺ ጊዜ ማለት ምንድነው አይሆንም በቃ አይሆንም ማለት አይሆንም እንዴት ነው የማይሆነው አባቴ እኮ ነው ቆይ አንተ እዚህስቶን ነው ዳክሎሽ ያን በረማካ አንችልም ለምን እዚህ ሰው ሀገር ላይ ይከራል ውሃ አለ መብራት አለ እንተናገርኛ ይሆዳችን ስንት ነገር ይጠብቀናል የሥራ ቢያቆምስ ለማለት እንደዚህ እንደዚህ ቆፈር የማመጣው ነው የሚመስልሽ እሺ እኔ ስራ ሄዳለሁ ችግር እኔ ለአባቴ ስለሄዳለሁ ስራ እኔ ችግር ስራ ስለሌለኝ ሲጀመር መቀመጥም አልፈልግም ታውቃለህ እንት እንዳልሽ ነው ኧረ እባክህ ደግሞ ስራ ማተጀምረት ነው እንዴ ታስቀኝ ድረስ ስራ ምልከለከለኛ ምራ እና ታዲያ ስራ አንተ ቆይ ስራ አይደለም በቃ ረዳት ሞክሪ እና ልክም አላልኩም አንደኛ ምንድነው ያልኩት ጊዜ ይስጡን ያንስ አንቺም ስራ ከገባሽ የኔም ስራ እንደዚሁ ቋሚ ሆኖ እስከ ስንት ጊዜሽ ወርም ነው ሁለት ወር አንተ ቆይ ችግርቱ አይደለም ሁለት ቀን ይጠግሳል እንግዲህ ከዛ ቦታ እኮ ነው ምንሽ አንተ እኮ ነው አስተዋው ማፈር ነው እና ጊዜ ይስጡን ይባላል ዛኔ ይሄ ማለት አልችልም ፍራንክ ነው ግን አንተ ሰው አይደለህም እስቲ ምንድነው ይሄ ፍራንክ አንተ ለአባቴም ቢተናል ብር ምን ፍራንክ ነው እናንተ ወንድማመን ቀብሮት እሱ ነገር ዲያ መደበቂያ ገደሻለሁ ካሜራ መደበቂያ አንተ ግን እንዴት እምቢ ትላለህ ሀ ሸይ ወደዛ ነው ከየት እምቢ ትላለህ አቃውራለሽ እምቢ አልክ ዘራው እና ታዲያ ቆሎን እምቢ ብለሃል እንዴ እምቢ ብለሃል ወላ እምቢ ብለሃል እና ይዘቱ ነው ያልኩሽ የምን ጊዜ አሁንም እናገራለሁ ግምት ተመታች ፊት ለጥላቂ ከሆነ ማለት እኔ ያልኩት ጊዜ ይስጡን ጊዜ በዛ ተገላምጣህ ስራ የለሽም ጊዜ ይስጡን ላይ እንዲጋምጥ የምታረጊ አንቺ ነሽ በጣም ተነድጅ ወይ ስላሰብሽበት ፍራንክ ምናምን እየርሽ ማለት ነው እሳት እዚህ እንዲወጣ ነው የምታረጊ ስታናድጅ ማለት ነው እንዴ ታዲያ ጊዜ ጀምር ጊዜ ይስጡ ምናምን እኮ አይደለም ያልከው በጣም ነው ያከበርከው እኔ አባትሽ ማለት ነው ብዙ ነገር ማረግ ፈልጋለሁ እንኳን አልገኝ ይችላል 200 ሺህ ብር ማለት ነው ግን አንቺ ታናድጅኛለሽ ታናድጅኛለሽ ስራ የለሽ ምናምን ያርክታናል ተዘት ነው አም ሶሪ እና ታዲያ ጭራሽ እኮ ሞልክ እዚህ ታይተሽ ያስ አሁን የቪዲዮ አባቴ ላክለት ወይስ ይግባና ዩቲዩብ ላይ አሽን ሰው ጠላት ከሩቅ አይመጣም ነው ማታጆች በክፉ ነገር እንዳታዩት እኔ የምር ቀላል ይወት ወላሂ እንደ በክፉ ነገር ነው ማየት ጎዶ ለመዝጋት ነው እንጂ ተችግር እኔ ለምን ይብና ይልም ቤት ይጎደሉ
አልፈልግም ማስበሽ ይሽጣልካል አንቺ እና ወይ ካሜራውን አይተብኛል አይተውም አይተው ቆንተናለ እና ታዲያ እንደም ቢዩ እንደዚህ እኮ ብለኛ ታውቅም ግን ካሜራ ፍጥነት ያዋርዳል